ፍቅረኛዬ ከሚስቱ ጋር ያነጻጽረኛል ትላለች የዛሬ ባለ ታሪካችን። የ2 ዓመት ትዳሩን ፈቶ በከባድ ሐዘንና የልብ ስብራት ላይ ሆኖ ነበር የተዋወቅኩት። በሴት የተጎዳ ወንድ ለሴት ያለውን አመለካከት መቼም ታውቃላችሁ። እንዲያም ሆኖ ግን ያ እኔን ወደ እርሱ ከመቅረብ አላገደኝም። ተግባባንና ተዋደድን። ፍቅረኛሞች ሆነን። በትንሽ ነገር ስለሚናደድ አንዳንዴ ደስ የማይሉ ነገሮችን ይናገረኛል። ነገሩ ሲያልፍና ሲረጋጋ ግን ይቅርታ ይጠይቀኛል። ካለፈበት ነገር አንጻር የሚያደርጋቸው ነገሮች ስለምረዳው እኔም ቂም አልይዝበትም። አብረን ስንቆይ የእኔ መልካምነት ያለፈውን ጉዳት ያስረሳዋል እያልኩኝ አብሬው ረጅም ጊዜ ቆየሁ። እየተጣላን እየታረቅን ማለት ነው። ሲቆይ ባህሪው ይሻሻላል ብዬ በጠብቅም ንዴቱና ክፉ ንግግሩ ግን እየባሰበት መጣ። ይባስ ብሎ አለመግባባቶች ሲፈጠሩ ከቀድሞዋ ሚስቱ ጋር ያነጻጽረኝ ጀመር። እሷ ከአንቺ ትሻላለች፣ ምኗም ላይ አትደርሺም፣ አንዳንዴ እንደውም በንግግር መሃል ስለ እሷ አንስቼበት በአንቺ አንደበት የምትጠራ ሴት አይደለችም ብሎኝ እርፍ። ካለፈ በኋላ ይቅርታ ቢጠይቀኝም ከእኔ በላይ ለጎዳችውና ልቡን ለሰበረችው ሴት መቆርቆሩ ይከነክነኝ ጀመር። ምን ትልኛላችሁ? ዋው! የዛሬው ታሪካችን ይሄንን ይመስላል። እንግዲህ ተመልካቾቻችን እንዴት ናችሁ? እንዴት አላችሁልን? ሰሊ አንቺስ እንዴት ነሽ? ተመልካቾቻችንስ እንዴት ናችሁ? እንግዲህ የዛሬ ታሪካችን ይሄንን ይመስላል። ወደ ዋናው ውይይታችን ከመግባታችን በፊት ያው ቅድሚያ ሰላምታችንን እናስቀድም ብለን ነው። አማን ነው? ሰላም ነው። እንዴት ናችሁ ተመልካቾቻችን? አላችሁ ወይ? ዛሬ ትንሽ ለየት ያለ ታሪኮች እየደረሱን ነው። አሁንም ታሪኮቻችሁን መላካችሁን እንዳታቆሙ ፕሊዝ። ያ በጣም ኢንትረስቲንግ ነው። በጣም ያወያየናል ብዬ አስባለሁ። ተመልካቾችም ሀሳብ አስተያየታቸውን ይጽፉልናል ብዬ አስባለሁ። የትም ሳትሄዱ ጠብቁን፣ ተመልሰን እንገናኛለን። እንግዲህ እንደሰማችሁት ባለታሪካችን ችግሮች በተፈጠሩ ቁጥር፣ ንግግሮች በተፈጠሩ ቁጥር ከፍቅረኛዋ ጋር ከቀደመ ሪሌሽንሺፑ ጋር ያነጻጽረኛል። ከቀደመ የቀድሞ ሚስቱ ጋር ያነጻጽረኛል። ተፋተዋል። ያ ህይወቱ አልቋል። ይሄ ሰውዬ ከዚች ሴት ጋር ደግሞ እንግዲህ ከባለታሪካችን ጋር አዲስ ህይወት ጀምሯል። ግን ስቲል ያለፈ ታሪኩ ላይ አታችድ እንደሆነ አይነት ሰው የሆነ ነገር በመጣ ቁጥር ወደኋላ እየሄደ ነው የሚያነጻጽራት እና በጣም አደገኛ ነገር ነው። ብዙ ቦታ እሰማለሁ እንደዚህ አይነት ነገሮች። ናቹራል ነው። አንዳንዴ ሊሰማሽ ይችላል። ከእንትና ጋር ያለው እንዴት ነበረ ምናምን ሊሰማሽ ይችላል። ግን እንደዚህ ሀቢት ሲሆን በየጊዜው የሚመጣ ሲሆን ሌላ ኢሞሽናል ችግር አለ ማለት ነው። ከታች መታየት የነበረበት መታከም የነበረበት የሆነ ሌላ ኢሞሽናል ማለቅ የነበረ መቋጨት የነበረበት የሰው ህይወት የሌላ ሰው ህይወት ውስጥ ከመገባቱ በፊት ማለቅ የነበረበት ነገር አለ ማለት ነው እንጂ አንዳንዴ ሲሰማሽ ናቹራል ነው። አይገሳደል ሁላችንም ጋር አለ። ኢቭን በጣም የምትወጂው ሰው ጋር ሪሌሽንሺፕ ላይ ሆነሽ የሰምታይምስ ታስታውሸዋለሽ። ስታስታውሹ ከምን አንጻር ነው የሚለው ግን ኮስችን አለው። እንደዚህ በጣም ኢሞሽናሊ ኢምፖርታንት ሆኖ ያ ሰው ነው የምታስታውሽው? አሁን ያለሽን ሪሌሽንሺፕ አፌክት እስከሚያደርግ ድረስ ነው የምታስታውሽው? ወይንስ ጅስ ከሜሞሪ አንጻር ወይም እንደ አንዳንድ ነገሮች ሊገር የሚያደርጉት ሜሞሪ? ማስታወስ ኖርማል ነገር ነው እኔ እንደሚመስለኝ ከሆነ እሱ ሳይሆን ችግሩ። እኔ እኮ አሁን ያሳለፍኳቸውን ህይወቶች ላስታውስ እችላለሁ። ግን ያንን ነገር አብሮኝ ለሚኖረው አጋሪ እኔ እንደዚህ ነው በዛ ህይወት ይሄንን አግኝቻለሁ፣ አንተ ይሄንን አሳጥተኸኛል፣ እንደዚህ ንጽጽር ብቻም አይደለም ሜንሽን ማድረግም አስፈላጊ ነው ብዬ አላስብም። በቃ ያለፈ ታሪክ እንዳለፈ ተቆጥሮ እዛው ነው መቅረት ያለበት፣ ወይ ደግሞ እዚህ እኔ ላይ ብቻ ነው መኖር ያለበት እንጂ ለውይይት የሚቀርብ ነገር ነው ብዬም አላስብም። እንኳን ለንጽጽርና እና ምን ችግር ያመጣል ብለሽ ታስቢያለሽ? ግን አሁን ውይይት ቢሆን ለምሳሌ ሌትስ ሴይ ያኛው ሰው ፈለገ ይሄን ኢሹ ማንሳት ኦር ደግሞ ጠየቀሽ እንደ በወሬ መሃል ለምሳሌ ኦኬ ከምን አንጻር ነው መነሳት ያለበት? ሲነሳ በምን አይነት መንገድ መነሳት አለበት? ማለት ችግር አለው ብለሽ ታስቢያለሽ? አጠቃላይ ሜንሽን መደረግ የለበትም በፍጹም። እኔ እንደሱ ችግር አለበት ብዬ የማስበው ያንን ሰው ሀርት ለማድረግ ስጠቀመው ነው እንጂ እውነትም ጥያቄ መጥቶ ከሆነና ከዚህ በፊት እንዴት ነበረ ግንኙነት አይነት ነገር መጥቶ ከሆነ ኢትስ ኦኬ ላወራበት እችላለሁ። ባላወራበት ግን እመርጣለሁ።
ምን ይጠቅመናል? አሁን እዚህኛው ህይወቴ ላይ ምን ይጠቅመኛል? ጥቅሙ አይታየኝም። ነገም ደግሞ ያ ሰው በዛ ነገር ጀጅ ሊያደርግሽ ይችላል። አጥፍተሽም ከሆነ የሆነ ነገርም አንቺ አድርገሽ ከነበር አንቺ እኮ እንዲህ አድርገሽ ነበር ለኔ የምትመለሺ ሰው ነሽን ምናምን አይነት ነገር ውስጥ ሊገባ ይችላል። እና ባልሽን አባትሽ አይደለም አለቀ። ብዙ ጊዜ ብዙ ሰው ጋር ማለስማማበት ነገር ባሌ ስላለፈ ህይወቴ ማወቅ አለበት፣ ምንም ከሱ የሚደበቅ ነገር የለኝም ምናምን ይላሉ አንዳንድ ሴቶች። አንዳንድ ወንዶችም እንደዛው ሚስቴ እያንዳንዱ በቃ እኔ ጭስ ነበርኩኝ ያሳልፍ ያለው ሴት ጎድቻለሁ እሱን ሁሉ ታውቃለች ሚስቴ ምናምን ይላሉ። እና አይ ዶንት ቲንክ ዳትስ ሄልዲ። እኔ ፐርሰናሊ ትክክለኛ ነገር ነው ብዬ አላስብም። ነገሮች ነገሩ ሜንሽን ይደረጉ ይችላሉ፣ በሆነ አጋጣሚ ሊነሱ በሆነ አጋጣሚ ልታወሪያቸው ምናምን ትችላለች። ኦኬ የአብሮሽ ያለው ሰው ባልሽ፣ ሚስትሽ ኦር ፍቅረኛሽ ከሌላም ሰው ሊሰማ ይችላል። እንዴ እንትና እኮ ከእንትና ጋር አውቃታለሁ ሊሰማ ይችላል። ነገሩ ሊሰማ ይችላል። ኤኒዌይ ሜንሽን ሊደረግ ይችላል። ግን ሜንሽን የሚደረግበት ወይ አንቺ እንዳልሽው ፐርፐዙ ምንድን ነው የሚለው ማወቅ ያስፈልጋል ሲወራ። እና የሆነ አንዳንድ ሰዎች በደንብ ስለምሰማ ነው ከባሌ የምደብቀው ምንም ነገር የለም እያንዳንዱን ያለፈው ህይወቴን ያውቃል ምናምን። እና አንዳንድ ሰዎችም ደግሞ ሪሌሽንሽፕ ውስጥ ሆነው ዛሬ ያለውን ነገር እንደማከም ዛሬ ያለውን ነገር እንደማስቀጠል ትናንትና ላይ ሄደው መቆፈር የሚወዱ ሰዎች አሉ። እና ገጥሞኛል። በቃ ስላለፈው ህይወቷ የሚቆፍር ባል፣ ስላለፈው ህይወቱ የምትቆፍር ሚስት። እስቲ እንዴት አይነት ሰው ነበረ? ኢቭን ከቤተሰቦቹ ጋር ስትገናኝ ሌላ ጨዋታ ማታቅ ሚስት አለች። አንዳንድ ሰዎች አሉ እንደዚህ። ንገሪኝ እስቲ ምን አይነት ነበረ? ልጅ ያሉ ብዙ ሚስቶች እንትኖች ነበሩት አይደል? ፍቅረኞች እነማን ነበሩ? ቆንጆች ናቸው ምናምን። እና ሄልዚ አይደለም ኢቭን ጥያቄ ፎርም የሚደረግበት መንገድ። እና እንደው ካነሳ ነው የቀር ይሄን ነገርም ትንሽ የሆነ ነገር ማይበል እንደዚህ አንቺ እንዳልሽው ማወቅ የሚፈልጉ ሰዎች አሉ። ያንን ማወቅ የሚፈልጉ ሰዎች በጤናማ መልኩ አይመስለኝም ይህንን ነገር ለማወቅ የሚፈልጉት። ወይ ራሳቸውን በጣም እኔ የተሻልኩ ነኝ ከነበረችው ካለፈው ነገር ብለው ለራሳቸው የሆነ ጥሩ ስሜት እንዲሰማቸው ከማሰብ ነው። ወይ ደግሞ ያንን ሰው ካለማመንም ሊሆን ይችላል። አይ ዶንት ኖ ሌላ ምክንያት ሊኖራቸው ይችላል። የሆነ ኢንሴኪዩሪቲም የሆነች ብቻ ግን አለች በቃ ያልታከመች ነገር። እና የሚጠይቁ ሰዎች እንዳሉ ሆኖ ደግሞ ይሄ ማወቅ አለበት ብለው ደግሞ የሚገፉ ሰዎች አለ አይደል? ባል አይደል እንዴ ሁሉ ነገር ማወቅ አለበት ብለው የሚገፉ ሰዎች ዛሬ በደጉ ጊዜ በደህናው ሰዓት ትናንትና እኔ ባለፈው ህይወቴ በጣም ብዙ ሰዎችን አቅ ነበረ ከብዙ ሰው ጋር እንዴት አደርግ ነበር ብለሽ ዛሬ ተናግረሽ እሱን ኦኬ ምናምን ብሎ አልፎሽ ሊሆን ይችላል። ግን ነገ ችግር ቢፈጠር በህይወታችሁ እቺ ነገር ትመዘዛለች አንቺ እኮ እየተባልሽ። እና አይ ዶንት ቲንክ ጤናማ አይመስለኝም። በቃ ያለፈ ነገር እንዳለፈ መተው፣ ምናልባትም ይህንን ህይወት አፌክት የሚያደርግ ነገር ከሆነ ብቻ ለውይይት መቅረብ አለበት ብዬ ነው የማስበው። አንቺ እንዳልሽ ነው። እና የዚች የባለታሪካችንም ስቶሪ በቃ ቀጥታ እንደዚህ ነው። ያልተቋጨ ነገር አለው። ከሚስቱ ጋር ተፋቷል፣ ሌላ ህይወት ጀምሯል። ፕሮባብሊ ሚስቱም ሌላ ህይወት ጀምራለች። እና ስቲል ግን እዛ ላይ ስታክ አድርጓል። ይሄ አንደኛ እሷ ላይ ኤሞሽናል ዳሜጅ ያመጣል። ሰልፍ ወርዝ እንዳይኖራት፣ ለራሷ የምትሰጠው ዋጋ እንዲወርድ፣ በየጊዜው የሆነ ስታንዳርድ አላት እች ልጅ የምትወዳደርበት። ለሱ እውነተኛ ማንነቷን አይደለም የምታሳየው፣ የሆነ አለ አይደል የምትወዳደርበት ስታንዳርድ መስጠት። እና ለሱም ጤነኛ አይደለም፣ ለሱም ትክክለኛ ነገር አይደለም እያደረገ ያለው። ኢሞሽናሊ ዳሜጅ እያደረገው ነው። የሆነ ሪዘንትመንት ውስጥ ነው እየኖር ማለት ከሆነም በቃ ኮምፕሊትሊ ያንን ነገር ቋጭቶ ዘግቶ ነው ሌላ ህይወት መጀመር ያለበት። የራሱንም ህይወት የሰውንም ህይወት የሚያበላሽ ነገር የጀመረ ይመስለኛል። እና እኔ እንጃ ባለታሪካችን እኔ በአንቺ ቦታ በአንቺ ጫማ ብሆን በስርዓት በግልጽ ቁጭ ብዬ ምን ያህል እየጎዳት እንደሆነ ይሄ ነገር በምን አይነት መንገድ አፌክት እያደረገ እንደሆነ፣ እንቅልፍ እየነሳት እንደሆነ፣ ሪሌሽንሺፑን አፌክት እያደረገ እንደሆነ በስርዓት መንገር መጨከን ያለባት ይመስለኛል። ኢንስቴድ ኦፍ አሁን ይሄ እሷ ቁጭ ላይ ያብላላችሁ ነው ገባሽ፣ እየተወዳደረች ነው በውስጧ። እና በጣም ይሄ ትልቅ ኢሞሽናል ዳሜጅ ነው፣ ጥቅም የለውም ለየትኛውም። ሲጀመር እቺ ሴት እውነት ለመናገር ሪስክ ወስዳ አላደል እሷን መጥፎ ነገር እየተናገራት ሚስትሪት እያደረጋት ይሄ ሰው በቃ ስለተጎዳ ተጎድቷል ብላ እንደዚህ አንደርስታንድ የምታደርገውን ሰው በዚህ ልክ መጉዳት የሆነ ንቀትም ያለበት ይመስለኛል። የተማትሄድም ይሆን አይዶን ነው ብቻ። ከዛም ባለፈ ደግሞ ከዛች ካለፈችው ሴት ጋር እችን ሴት ማነጻጸር
ምናልባትም እቺ ሴት የማታውቀው ግንኙነት አለ ብዬ እንድጠረጥር አድርጎኛል። ያልተቋጨ አሁንም እየተገናኙ ይሆን እነኚህ ሰዎች ወይስ እሱ ልብ ውስጥ የሆነ ያላለቀ ነገር አለ እንድል አድርጎኛል። እና ይሄ በጣም ትክክል ያልሆነ በጣም ሬድ ፍላግ ነው። እንዴት እንደው ከእሷ በአንቺ አፍ እሷ የምትነሳ ሴት አይደለችም which is በጣም ስድብ። ይሄ እኮ በጣም ከባድ ስድብ ነው። እና ይሄንን ታግሶ መኖር እኔ ፐርሰናሊ እዛ ቦታ ላይ ብሆን ይከብደኛል፣ በጣም ይከብደኛል። እና ተነጋግረሽ የምትፈችውም ነገር አይደለም። ኦልሬዲ ይሄ ሰው የልቡን እየተናገረ ይቅርታ መጠየቅ የለመደ ሰው ነው። እና ነገ ከዚህ ባሰ ነገር እንደማይናገረኝ ምንም ጋራንቲ ሊሆን የሚችል ነገር ያለ አይመስለኝም። እና መነጋገሯ ምን አይነት መፍትሄ ያመጣል ብለሽ ታስቢያለሽ አንቺ? እንደው ቁጭ ብላ ከዚህ ሰው ጋር አንቺ አንቺ እንዳልሽው ዋጋ ከፍላለች፣ ስለተጎዳ ነው ምናምን ያለች ብዙ ኤክስኪውዝ እየሰጠች ኖራለች። ይሄ እንግዲህ መውደዷን ለሪሌሽንሺፕ ያላትን ኮሚትመንት ያሳያል። ስለዚህ ይሄን ያህል ዋጋ የከፈለችለትን ሪሌሽንሺፕ አይ በቃ እያነጻጸረኝ ነው ይሄ ነገር አይቆምም ብላ ጥላ ዝም ብላ ከምትወጣ አይ ውድ ሴይ ስቲል ሌላ ቻንስ ስጪው። አትሊስት የሚሰማሽን ስሜት በደንብ ንገሪው። ይሄ ማወዳደሩ ምኑ ማይቆም ከሆነ በቃ ሪሌሽንሺፑን አቆማለሁ፣ አልችልም እንደዚህ አይነት ስታንዳርድ ሚት ለማድረግ እያልኩ መኖር፣ የሆነ ስታንዳርድ የሆነ ያስቀመጥክልኝ መስፈርት አለ ያንን መስፈርት ለማሟላት እያልኩ መኖር በጣም ይከብደኛል ብሎ በስነ ስርዓት የሚሰማትን ስሜት አውጥታ መናገር። አንዳንዴ እንዴት ነው አሁን አንቺ ቅድም ያልሽ ነገር ሬድ ፍላግ ነው። መጀመሪያ ጀምሮ ስታየው ነበረች ሴት ግን አልተናገረችም፣ ኤክስኪውዝ ስትሰጥ ነበረ። በጣም ብዙ ሴቶች የሪሌሽንሺፓቸው ፋውንዴሽን የሚበላሸው በዚህ ነው። ብዙ ወንዶችም ሴቶችም ብዙ ሪሌሽንሺፖች የሚበላሹት ጥቃቅን ነገሮችን ቶሎ ዲል ማድረግ አለመቻል ነው። እና ለሰዎች ኤክስኪውዝ መስጠት በጎ ነው። እኔ ለምሳሌ ይቅር መባል እፈልጋለሁ። በጣም ሰዎች እስከ መጨረሻው ይቅር እንዲሉኝ እንዲታገሱኝ በምፈልግበት መጠን ሌሎቹን መታገስና ይቅር ማለት እፈልጋለሁ የእውነት። እና እኔ ለራሴ ይቅር መባል በምፈልግበት መጠን ለሰዎች ቤኔፊት ኦፍ ዘ ዳውት መስጠት እፈልጋለሁ፣ ኤክስኪውዝ ማድረግ እፈልጋለሁ ለማምነው ለምወደው ሰው። ግን መጠን አለኝ። በተለይ ሪሌሽንሺፕ ሲሆን ደግሞ ትንንሽ ነገሮች፣ ሁለት አይነት ሰዎች አሉ እንደምታውቂው ሪሌሽንሺፕ ላይ እንደዚህ ኤክስኪውዝ እየሰጡ የሆነ ነገር ሲከብዳቸው ነገርየውን ዲል ማድረግ የሚፈልጉ ሰዎች አሉ። ደግሞ ነገሮች እስኪ ከብዶ አልጠበቅም የሆነ ደስ የማይል ነገር ሬድ ፍላግ የሚመስል ነገር ነገይን ከዚህ ሰውዬ ጋር ያለኝን ነገይን ግንኙነቴን የሚያበላሽ ከመሰለኝ እያንዳንዷ ነገር ዲል እያደረኩ አልፋለሁ የሚሉ ሰዎች አሉ። እና እኔ ሁለተኛው አይነት ሰዎች ትክክል ናቸው ብዬ ነው የማስበው። አንዳንድ ጊዜ ብዙ ጊዜ አጋጥሞሽ አያውቅም? ለምሳሌ የተጣሉ ሰዎች ነው ግን ምን ተፈጥሮ ነው በእናንተ መሀል? እስቲ ፖይንት ማድረግ አይችሉም የተፈጠረውን ነገር። አይ ዶንት ኖ የሚገርምሽ በቃ ነገሮች ተጠራቅመው ነው ይሉሻል። የተጠራቀመ ነገር ነው። አዎ ላይክ ኤግዛክትሊ ይሄ ነገር አጣላን የሚሉት አንድ ዌይት ያለው የሚከብድ ነገር የሌላቸው ሰዎች አሉ። ይሄ የዚህ ነገር እንትን ነው ውጤት ነው። ነገሮች ፓይላፕ ያደርጉና በቃ ጥርቅምቅምቅም መጨረሻ ላይ ይገነፍላል ነው የሚባል አባባል አለ። እንደዛ ነው። እና እንደዛ የሆነባት ይመስለኛል። ከስቶሪዋም ስትናገር መጀመሪያ እንዲህ ሲለኝ እንዲህ ነው ብዬ አለፍኩት፣ እንዲህ ሲለኝ አይ ተጎድቷል እያለች ኤክስኪውዝ እየሰጠችው መታለች ማድረግ ካለባት መጠን በላይ። እና ያም ይመስለኛል። እና አይ ቲንክ እኔ መነጋገር ፋውንዴሽን ነው፣ በጣም የሪሌሽንሺፕ ፋውንዴሽን ነው ብዬ ነው የማስበው። እኔ በጣም ትልቁም ነገር አሁን ካነሳሽ የምስማማበት እጅግ መነጋገር እጅግ በጣም መሰረታዊ ነገር ነው። በጣም ደግሞ በቅርብም የሰማቸው ብዙ ስቶሪዎች አሉ። የመጨረሻዋ የጸባቸው መንስኤ የእውነት እነኛን ሰዎች የምታለያይ ሆነ አታለያይም። በጣም ሲሊ ነገር ነች፣ ግን ሰዎቹ በቃን ብለው ተለያይተዋል። አስቢ ከስር ነገሮች። እኔ ባይዘዌ በባህሪ እንደዚህ አይነት ነገር በጣም ነው የምወደው። በቃ ትንሿን ነገር አውርተን እንለፍባት ነው። እና ያቺ ነገር ውስጥ ካለችም ሲጀመር እኔ ጥሩ ስሜት አይሰማኝም ካላወራሁባትኝ። እና እንደዛ ስታደርጊ በቃ ፎርጊቭም ፎርጌትም አድርገሽ ነው የምትሄጂው። ክሊር እያደረግሽ በቃ ትክክል። በቃ ያ ካልሆነ ግን በቃ መጨረሻው በጣም መጥፎ ነው የሚሆነው። እና እቺ በጣም በቃ ተመልካቾቻችን እንደው ቢይዟትና ቢተገብሯት ብዬ የምመኘት ማስባት ነገር ነች። በተለይ በሪሌሽንሺፕ በትዳርም ላይ በጣም መሰረታዊ ነገር ነች። ያው
ስሜቷን መግለጿ እስማማለሁ። ለዚህ ሰው ምንድን ነው አሁን እኔ አንተ ትሻሻለልኛለህ፣ ያንን ያሳለፍከውን ህይወት ትረሳልኛለህ፣ አብረን ከኔ ጋር ጥሩ ህይወት ይኖረናል ብዬ በማስብበት ሰዓት ያንን ያለፈውን የተጎዳህበትን ህይወት እያነሳክ እኔን ለመጉዳት የምትጥረው ለምንድን ነው? ምክንያቱን ለማወቅ ያክል ማለት ነው። እና የሚቀጥል መስሎ ካልተሰማት እኔ ሁሌም እንደምናገረው እጥፍ ብሎ የራስን መንገድ መፈለግ ጥሩ ነው ብዬ አስባለሁ። እና በዚህ ታሪክ ውስጥ ይሄ ሰው በጣም እየተጠቀመባት እንደሆነ ነው እችን ሴት የሚሰማ። አንደኛ እየዳነባት ነው፣ ሁለተኛ የሚፈልገውን ነገር እያገኘባት ነው። እና ይህ ደግሞ ፌር የሆነ ነገር አይደለም። ሪሌሽንሽፕ ከሁለት ሰዎች ፍላጎትና መጣጣም ነገር ሲኖረው ነው ወርክአውት የሚያደርገው። አንድ ሳይድ ብቻ እየሆነ መሰለኝ። በቃ በእሷ ሳይድ ብቻ እሱን ጠቀምኩ ብላ ወዳ ስትኖር እሱ ደግሞ እሷ ላይ እየተጠቀመ ከዛን ደግሞ የሚወደውና የሚያስበው አእምሮ ውስጥ ያለው ሰው ሌላ ሆኖ ጤናማ ያልሆነ የሚመስል ግንኙነት እና አውርተሽው ነገሮች የማይስተካከሉና የማይሆኑ ከሆነ ምክንያቱም አንቺ እንዳልሽው ጊዜ ዋጋ ከፍላለች፣ ጊዜዋን አጥፍታለች ምናምን ለዚህ ግንኙነት እና መስተካከል የማይችል ከሆነ ግን ለምን እድሜሽን ጊዜሽን ታባክኛለሽ? በጣም የተሻለ ሰው ታገኛለሽ ብዬ አስባለሁ እንደ መልካምነትሽ ከሆነ። እና ያንን ነው እኔ ልላት የምችለው ይህችን ሴት። ወንዱ ግን what's wrong with you? ምን ሆነ ነው እንዴ? ይህ ለአንተ በጣም ትልቅ እድል ነው፣ ፈጣሪ የላከልህ ስጦታ ነው። እንዴት ነው ይህንን የምትገፋው ብዬ ነው ምለውና ተመከር። የማታይበት አይነት ላይ አንዳንድ ጊዜ ትክክለኛ ስጦታም ትክክለኛ ታይምና ቦታ ላይ ካልሆነ ጥሩ አይደለም፣ ይባክናል። እና ሄርት ፒፕል ይባላል። የተጎዱ ሰዎች ናቸው ሰው የሚጎዱት። እና ይሄ ሰውዬ ሂል ማድረግ ያው ታይም መውሰጃው ጊዜ ላይ አሁን በዚህ ስቶሪ ላይ ባናነሳው ቅር የሚለኝ ሰዎች ከሪሌሽንሽፕ እንደወጡ መታከም የሚፈልጉት በሌላ ሪሌሽንሽፕ ነው። እና በጣም እሱ ችግር ያመጣል፣ ሌላኛውንም ሰው በጣም ይጎዳል። ሁሌም አናስበውም፣ በሰዓቱ ኢሞሽናል እንሆናለን ምናምን እና መዳናችንን ዲስትራክትድ መሆናችንን ነው የምንፈልገው። ግን ለዛኛው ሰው በቃ ዲስትራክሽን ብቻ ነን እኛ። እና በጣም ሌላኛውን ሰው የሚጎዳ እና መጥፎ ነገር ነው። ለዚህም ሰው የእውነት ጊዜያዊ ቴምፖራሪ ዲስትራክሽን ሊሆን ይችላል። ለራሱም ለግለሰቡም ደግሞ እንደዚህ ያልታከሙ ቁስሎችን እያመጣ ሰው ላይ እንትን ይላል። እና እንደዛ ታይም ስፔስ መውሰድ ራስን ማዳመጥ ያስፈልጋል እያስባሉ ሰዎች ሪሌሽንሽፓቸው ሲበላሽ፣ ሳይሳካላቸው ሲቀር፣ ሲፋቱ። አሁን እንግዲህ ከትዳር የተፋታ ሰው ነው ራሱ ሂል ሳያደርግ ነው እዚች ልጅ ጋር የመጣው እዚች ልጅ ህይወት ውስጥ የገባው። እና ያም ራሱ የችግሩ አካል ይመስለኛል። የተጎዳ ማንነት ይዘሽ ያንን የተጎዳ ማንነት ፍራስትሬሽኑ ምኑን መወጫ ለሆነ ለጥቂት ጊዜ ለመጀመሪያ ሰሞን ዲስትራክሽን ነው። ከዛ በኋላ ግን እንደዚህ አይነት ሲሪየስ ነገር ያመጣልና አይ ቲንክ ከዛም አንጻር ይመስለኛል። ተመልካቾቻችን ደግሞ ሀሳብ ይስጡበታል። ያ እናንተም እንግዲህ በዚህ ባነሳነው ታሪክ ዙሪያ ሀሳባችሁን ስጡ። ከዚህ ባሻገር ደግሞ የእናንተም እንደው ብናወራበት ብንወያይበት የምትሉትን ታሪክ ካላችሁም እዚህ ታች በምናስቀምጥላችሁ የቲክቶክ አካውንታችን ላይ ዲኤም አድርጉልን። በቀጣይ ደግሞ በሌላ ስቶሪ እንገናኛለን። የዛሬው ግን ይህን ይመስል ነበር። ባባይ